የሄርሜላ ቤተሰቦች ልጅሽን ተቀበይን በቃ ብለው የሄርሜላን ልጅ ይዘው መጥተዋል ማለት ነው። ከዚህ በፊት ሄርሜላ ባለትዳር እንዳልሆነች እና ልጅ እንደሌላት ነው የተናገረችው። እችን የመሰለች አበባ ልጅ ይዛ ለምን እንደደበቀቻት አላውቅም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ይብዛ። ውድ ቤተሰቦች እንግዲህ ሄርሜላ እችን የመሰለች ልጅ አለቻት። ልጇን ደብቃ ነው ጥላት ነው አዲስ አበባ የሄደችው እያለች ነው ያለችው ማለት ነው። ልጅቷም ቀርባ እናትሽ ማናት? የማን ልጅ ነሽ ስትባል የሄርሜላ ልጅ ነኝ አለች ማለት ነው። እናትሽ የት ናት? አዲስ አበባ ናት። መቼ ነው የምትመጣው? ጠዋት ነገ ትመጣለች አለች ማለት ነው። እና ያው ልጅ ስለሆነች በቃ ጠዋት ትመጣለች ነው ያለችው ማለት ነው። ሁልጊዜም እንደምትመጣ ነው የምታውቀው። የልጅ ነገር ነው ማለት ነው። አቶ አብርሽ ምንሽ ነው ሲባል አባቴ ነው ብላ ረፈለችው። ወይ ጉድ ወይኔ በላቸው እንደ ማለት ነው። ውድ ቤተሰቦች ከዚህ በፊት ሄርሜላ አግብታ እንደነበረና ከዛም ከባልየው ጋር ያው ልጅቷ በጣም ትንሽ እያለች እንደተጣሉ እንደተፋቱ ነው እየተናገረችው ማለት ነው። ከዛ በመቀጠል ደግሞ ለአብርሽ የልጅ እናት መሆኗን አልተናገረች ማለት ነው። እኔ የምለው አሁን ይቺን የመሰለች ልጅ እንደው ትደበቃለች? እንደው በፈጠራችሁ ይቺን የምትመስል ልጅ ትደበቃለች? ብትኖር እንደው እቺ ልጅ እንደው ላይን እንኳን መታሳሳ አላህ ያሳድጋት ማለት ነው። እኔ የምለው ቆይ ልጆቹን ኬት ነው የምታመጧቸው? ለማንኛውም አሁን አብርሽ ማነው ሄርሜላ ቤተሰቦቿ ልጇን እንድትቀበል ብለዋል ማለት ነው። ይህንን ጉዳይ አቶ አብርሽ ሲሰማ ምን የሚል ይመስላችኋል? እችን የመሰለ ልጇን ደብቃ ነው አብርሽ ጋር የሩታን ትዳር ለመበተን የሄደችው ብላለች ማለት ነው። እውነት ለመናገር እውነት እቺ ልጅ የሄርሜላ ከሆነች ልጅቷ ግን ሄርሜላ ልጅ ነኝ ብላለች። ያው እንግዲህ ልጅ ያሉትን ነው የሚለው። በነገራችን ላይ አብርሽም አባቴ ነው ብላለች ልጅቷ። እንኳን ሄርሜላ እናቴ ነው አብርሽ ምንሽ ነው ሲባል አባቴ ነው ላርፍ ብላለች። እና ልጅቷ የተባለችው ነው የምትለው። ነገራችን ላይ ግን እንደው አሁን እቺ ልጅ ልጇ ብትሆን ማለት ነው እውነት ልጇ ከሆነች እውነትም እንደተባለው ሄርሜላ ልጇን ደብቃ እንግዲህ የሰው ትዳር እያፋታች ያለች ሴት ናት ማለት ነው። በነገራችን ላይ የሰው ትዳር እያፋታች የሚባልበት ሁኔታ ላይ አይደለችም። ምክንያቱም እሷ እንደፈለገችው እሱም ፈልጓት ነው። ለምሳሌ አሁን አብርሽ ፈልጎ ነው የሄደው፣ ማንም አስገድዶት አይደለም። አብርሽ በራሱ ጊዜ ፈቃደኛ ሆኖ እሷ መርጧት ነው የሄደው። ያው ዞሮ ዞሮ ተመልሶ ቢመጣም ማለት ተመልሶ እንደሚመጣ ሁላችንም እርግጠኛ ነን። ተመልሶ የሁለተኛ ልጅ ሲመጣ ሩታዬ ጋር እግሯን ጎንበስ ብሎ ስሙ አለቃቅሶ ይቅርታ ጠይቆ እንደሚመለስ እርግጠኛ ነን። ነገር ግን እስከዛው ድረስ ደግሞ አስገድደው አልወሰደችውም። በራሱ ፈቃደኝነት ነው የሄደው ማለት ነው። የኔ ጥያቄ ግን እቺን የመሰለች ሴት ልጅ እያለቻት ለምን ደበቀቻት ነው? እውነት ከሆነ እችን የምትመስል ልጅ አብርሽ እኔ የምለው ልጅ ለምን እንደምትፈሩት? ልጅ ለምን ትፈራላችሁ? ልጅ ቢኖራት ምን ችግር አለው? ልጅ እኮ ያላህ ስጦታ ነው፣ የፈጣሪ ስጦታ ነው። እና ስንት ልጅ ያጣ አለ፣ ስንት ልጅ አቶ በልጅ ይቸገራል። እና ልጅ ከመጣ በኋላ መጀመሪያውንም እንግዲህ አስቡበት። ግን ልጁ ከመጣ በኋላ ግን ልጁን ማታሰቃዩት ብቻውን። እናንተም ደግሞ በልጁ አትሽሹበት ማለት ነው። ልጆች ከመጡ በኋላ አትሽሹባቸው። አሁን ልክ እንደ አብርሽ እንግዲህ ሩታ እያረገዘች ሁለተኛ ልጅ እየመጣ ነው ስትለው እንግዲህ ጥሎ እየጠፋ ነው፣ እያመለጠ ነው። ልክ እንደዛ ማለት ነው። ይሄ ትክክል አይደለም። ልጆች ፈልገው አይደለም ውለዱኝ ያሉት፣ ልጆች ፈልገው አይደለም እንግዲህ እዚች ምድር ላይ እንምጣ ያሉትና ያው ያለ ስጦታ ቢሆንም እንግዲህ ዞሮ ዞሮ ልጆች ምንም የሚያውቁት ነገር የለም በዚህ ጉዳይ ላይ። ከመጣችኋቸው በኋላ ግን እንደዚህ አትሽሿቸው፣ አትደብቋቸው፣ በቃ አትበድሏቸው ለማለት ነው በአጠቃላይ ማለት ነው። ለማንኛውም አቶ አብርሽ የሄርሜላን እችን የመሰለች አበባ ውብ የሆነች ልጅ አላህ ያሳድጋትና ሲያይ ምን ይላል? እንደኔ ለምን ደበቅሽኝ ይላል።
በመደበቋ ይቆጣል። ከዛ በመቀጠል ደግሞ አብረን እናሳድጋታለን ልጃችን ናት ይላል። ሲጀመር ልጅቷ ምንድን ያለችው አባቴ ነው እኮ ብላለች። ታውቀዋለች እኮ ማስቲካ ይገዛልኛል፣ ሎዝ ይገዛልኛል ብላለች። ስለዚህ አብሬሽም ያውቃታል ማለት ነው። ልጅቷ የእሷ ልጅ እንደሆነች አያውቅም እንጂ ልጅቷ ልጅ ማነው ልጅቷን ያውቃታል ማለት ልጅቷም ታውቀዋለች። እና አሁን አብርሽ ሲሰማ ምን ይላል? ምን የሚል ይመስላችኋል እናንተ? ለማንኛውም እንግዲህ አብረን የምናይ ይሆናል ማለት ነው። ውድ ቤተሰቦች በያላችሁ በሰላማችሁ ይብዛ። እስካሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑልኝ።